ጭንቅለ ወይኔ እያመመኝ ነው ዛሬ። ወደ ፋርማሲ ሄድና መድኃኒት ግዛልኝ እስቲ። ፓራስታሞልና አሞክሲሊን ግዛሺ። ምን አልኩ? ፓራስሞል ኦክስ እኔ አልኩ ፓራስታሞልና አሞክሲሊን። እሺ ማዬ አሁን አውቄያለሁ። ፓራስታሞልና አሞክሲሊን። እንደገና ንገረኝ። ፓራስታሞልና አሞክሲሊን። እንደገና ፓራስታሞልና አሞክሲሊን። አዎ ቶሎ በፍጥነት ገዝተና። ፓራስታሞልና አሞክሲሊን። ፓራስታሞልና አሞክሲሊን። ፓራስታሞልና አሞክሲሊን። ፓራስታሞልና አሞክሲሊን። ጭንቅሎ ና ኳስ እንጫወት። በአራት ቁጥር ኳስ መጫወት አትወድም? ፋርማሲ እናቴ ልካኝ ነው የላከች ነገር እንዳይጠፋብኝ። አንተ እኮ ኳስ መጫወት አትችልም፣ ለዛ ነው። እስቲ ወንድ ከሆንክ አንድ ጎል አስገባ። ኧረ በጣም ተናንቀናል እኮ። እሺ ያሳያለሁ፣ ጀምሩ። ፓራስታሞልና አሞክሲሊን። ና ወንድ ከሆንክ ና ቀማ እስቲ። ልጠልፈኝ ትፈልጋለህ? ይኸው ጎል። መጀመሪያም በኳስ እንደማትችለኝ ነግሬያለሁ። በቃ አንተ ኳስ የምትችል ይመስላል። እኔ ጭንቅሎ ሮላንዶ ነኝ እኮ። ዛሬማ በጣም አሳቃችኝ። ፓራስኦክሲሊን እንዴ ፓኦክሲሊን እንዴ ረሳሁት እንዴ ፓኦክሲሊን እንዴ ረሳሁት እንዴ። ኧረ ቶሎ ልጅ ዛሬ እናቴ አለቀኝም። እንዴት ነህ ፋርማሲስት? ሰላም እንዴት ነህ? አጎቴ ፋርማሲስት ደህና ነኝ። እናቴ የምትወደው መድኃኒት መግዛት ፈልጋለሁ። ምን ማለት ነው? ምን አይነት መድኃኒት ነው? አጎቴ ስሙ በጣም ረጅም እኮ ነው። መግዛት የምትፈልገው መድኃኒት ስሙ ምንድነው? ፓራስኦክሲሊን። ምን አጎቴ አሁን የነገርኩህ እኮ ነው። አልሰማውም። ፋሞክሲሊን። ዛሬ ደግሞ ይሄ ሞኝ ልጅ ማን ይላክብኝ? ምን እያልክ ነው አንተ? አጎቴ አሁን የነገርኩህ ነው። እናቴ እንድገዛ ይላከችኝ። አሁን በቅታ ተናገር። እሺ አጎቴ ፋሞን እና አሞክሲሊን። እንደዚህ አይነት መድኃኒት የለም። ወደ ቤት ሂድና እናት እንድገዛ ይላከችኝ በድጋሚ ጠይቃት። አጎቴ እናቴ ያለቀኝ ዛሬ ትገለኛለች። እናቴ ያለቀኝ። ሂድ ከዚህ ጋር እናትን ጠይቃትና ተመለስ። ጭንቅሎ ተመለስክ? አዎ ማዬ ተመልሻለሁ። አባቴ ሙት። ሁሉም ፋርማሲዎች አንቺ የላክሽኝ መድኃኒት የላቸውም። እውነቴን ነው። ጭንቅሎ የትኛው ፋርማሲ ነው የሄድከው? እኔ ሁሉንም ጠይቄ ነበር። መስቀለኛ መንገድ ላይ ያለውም የላቸውም ነበር። እዛኛ ወደ ኳስ እንደምንጫወትበት ሜዳ ቅርብ ወደ ሆነው እሱም የለውም። ግን ነገ ኳስ አልተጫወትኩም። ውይ ኳስ የሚባል ነገር እንኳን አልለኩም። እነሱም የላቸውም። ወደሚቀጥለው መስቀለኛ መንገድ ወደ ፋርማሲ ሄድኩ፣ አልነበራቸውም። ምን አይነት መድኃኒት ነበር እንደገዛ የነገርኩህ? አንቺ የነገርሽኝ ስቴክ የላቸውም ነበር። የመድኃኒት ስም ንገረኝ እንድገዛ የላኩን። እማዬ የመድኃኒት ስም ስነግራቸው የለንም አሉኝ። ሁሉንም ጠይቄያቸው እነሱ ግን የላቸውም። ጭንቅሎ እንደገዛ የጠየኩህ የመድኃኒት ስም ምንድን ነው? ፋኦክሲሊን። ምን አልክ? ፋኦክሲሊን። አንተ እኮ እኔ ለምን እንደ ማትሰማኝ ነው? ፓራስታሞልና አሞክሲሊን ሂድና ግዛ። ሂድ ከዚህ ጋር በቶሎ ተመለስ። ፓራስታሞልና አሞክሲሊን። ጭንቅሎ ና በድጋሚ እንጫወት። ወንድ ሆንክ አትጫወትም? አንተ ነህ ጉድ ያደረገኝ። ተወኝ። ፓራስታሞልና አሞክሲሊን።